ይገርማል። ታዲያ ማን ነው ጌታችሁ? ኢየሱስ ክርስቶስ። ኢየሱስ ክርስቶስ? የማውቀው መሰለኝ። ስሙ አዲስ አይደለም፣ የተለመደ ነው። በከተማው የታወቀ ሀብታም ነጋዴ ነው። ንጉስ ነው። ሀብታም ሰው ነው። ኢየሱስ ክርስቶስ አምላኬ ነው። አምላክሽ? አሁን ከሰይጣን የባርነት ቀንበር ያወጣኝ ጌታዬ ነው። ሰይጣን? የሚገርም ቃል ነው። ሰይጣንም ባሪያ ያለው ማለት ነው። ለምን እርሱንም ወረን ያሉትን ባሪያዎች ሁሉ አንማርክም? ምናልባት ሌላ ቆንጆ ሴትም ልናገኝ እንችላለን። አምላኬ ነፃ አወጣኝ ብለሽ ነግረሽኛል። እስኪ እንዴት እንደሆነ አስረጅኝ። አምላኬ በመስቀል ላይ ስለኔ ነፃነት መስዋዕትነትን ከፍሎ ተሰቅሎ በደሙ መፍሰስ አዳነ። ምን አይነት እንግዳ ወሬ ነው? አማልክት እንደማይሰቀሉ አውቃለሁ። ለምሳሌ ጨረቃ አምላክ ነው፣ ማንም ሊነካው አይችልም። አማልክት ፍጹም ኃያላን ናቸው፣ አይሰቀሉም፣ አይሞቱም። የሁሉ አምላክ ገዥና ፈጣሪ ናቸው። ጨረቃ አምላክ አይደለም፣ እንደኔና እንዳንተ በእግዚአብሔር የተፈጠረ ፍጡር ነው። ጨረቃ ከ22ቱ ስነ ፍጥረታት መካከል አንዱ ነው። ስማ ወንድሜ፣ ስም ማን ነው? ሙሴ ይባላል የኔ ቆንጆ። የተባረከ ስም መሆኑን ታውቃለህ? የተባረከ? አሁን የአንድ ታላቅ ነቢይ ስም ነው። ነቢይ? ስለምትለው ነገር ብዙ ግድ አይስጥ። ጥሩ ነገር አድርግና የኔ መሆኗን ብቻ ንገረኝ። ቆይ ስለ አምላኳ የበለጠ ልትነግረኝ ይገባታል። እንስማት። ምን ያደርግልሃል? ይልቅስ ባገኘነው ድል እንደሰት፣ እንጨፍር። ንገርኝ እስቲ። አንቺ ጌታ የሚባል የለሽም? አሁን ስሙን ማን ነበር ያልሽኝ? ኢየሱስ ክርስቶስ። አዎ ኢየሱስ ክርስቶስ። እና ጌታ የሚባል ከሌለሽ ይህን ሁሉ ጌጣጌጥ ከየት አመጣሽ? የትስ እየወሰድሽው ነበር? የምወስደው ልሸጠው ነበር። ሸጬም ለነዳያንና ለምስኪን ልሰጥ ነበር። ምክንያቱም አምላካችን መድኃኒታችን ኢየሱስ ክርስቶስ ያለንን ሁሉ ሸጠን እርሱን እንድንከተለው አዞናል። ነገር ግን ተስፋ ያደረግሽው አምላክሽ ከነ ጌጣጌጥሽ በእኔ እጅ ጣለሽ። በዚህም ለመሸጥ የምታጠፊውን ጊዜና ድካም ቀነሰልሽ። አምላክሽ ምን ነበር ያለው? የሚወደኝ ቢኖር ሁሉን ትቶ ይከተለኝ። የሚገርም ቃል ነው። አንቺም በእርሱ ላይ ያለሽ እምነት የሚደንቅ ነው። ነገር ግን ያለሽን ሁሉ ሸጠሽ እርሱን ስትከተይ ያጠፋሽን እንደሚተካልሽ እርግጠኛ ነው? በሚገባ። እንዲህም ብሏል፣ በዚህች ኃላፊ ዓለም ላይ ጥሪት ለራሳችሁ አይኖራችሁ። የምትዩን ሁሉ ሰምቻለሁ የኔ ቆንጆ፣ አንቺንም ወድጄሻለሁ። ለዚህም ነው ነፃ የምለቅሽ። ነገር ግን አንድ ቅድመ ሁኔታ አለ፣ ቃልም ትገቢልኛለሽ። ስለዚህ አምላክሽ የበለጠ ልትነግሪኝ ይገባሻል። ስለ አምላኬ ስለ ኢየሱስ ክርስቶስ ከመመስከር በላይ የሚያስደስተኝ ምንም ነገር የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያለው የተረገመ ቀን ነው! እንዲሁ ስናወራ ልንውል ነው። ፀሐይ ሆይ ፈጣሪ አምላክ አንቺ ነሽ። ከአንቺ በቀር አምላክ የለም። የተሰቀለው የማርያም አምላክ ፈጣሪ አይደለም። ነገር ግን ሞትን ድል አድርጎ ተነስቷል አለችኝ። በገነት በክብር በመንግሥተ ሰማያት ይኖራል። እርሱ በሁሉ ቦታ የሞላ ነው። ሁሉን የፈጠረ ነው ብላኛለች። አዳምጪ አንቺ ኃያል ፀሐይ ሆይ፣ አንቺ ትክክለኛ ፈጣሪ መሆንሽን አረጋግጭልኝ። ውድ ጌጣጌጥ የጫኑ ነጋዴዎችን ከሴቶችና አሽከሮች ጋር አላኪልኝ። ይህ ከሆነ ብቻ አንቺ እውነተኛ አምላክ መሆንሽን አምናለሁ። ፀሐይ ፀሐይ ፀሐይ! ዳሪዮስ! ምን ነው? ቶሎ በል ተነስ። ችግሩ ምንድን ነው? በጣም ርቦኛል። ምን ዋጋ አለው? ትናንት ምግብ ነሽ፣ ጌጥ ነሽ፣ ሴት ነሽ፣ አምላክ ነሽ ስትል አልነበር? ምን ለማለት ፈልገህ ነው? ማለት የፈለግኩትማ ሴቶቹ የሆነ መተት አዝሮብሃል። ኃያሉ ሙሴ ጸሊም የተራራው ንጉሥ። ማንም እኔን ሊያሞኘኝ አይችልም። በፍላጎቴ እኔ ራሴ ነኝ ሂጂ ያልኳት። አምላኳ